ይሁን ቀጠል ለበ ተናደድ ምን ላድርግሽ እንደው ነስቲና ነይ አሳይ ያለ የኔ ፍቅር አልመታለም አርኬት እንሄዳለን ልጅ ያልሆነልሽ ልጄ ነው ብዬ ሰንከባከበ ሰንተ ነው እስከዛሬ ያሳለፍኩ ትራንስፈር ማርግለት እናረጋለን ስራ ሰርቶ ማይቀ መንደር ወጣጤ ብር ከየት ያመጣል ላንተ አላጣም ተበድሬም ቢሆን እስከዛሬ ልጅን ስላሳደግክልኝ እሰጣለሁ አንዴ 3 ወር አልሆነውም ምን ገዛለህ ሲጀመር አሬ ነው ፓምፐርስ አራስ ሆኜ አንድ በጋ መጣው በስንት መልስ ለራሱ በላ አይደል ለራሱ ነው ፍቅር እኔና ነገ አንተም ላይ እንደዚህ ነው እሺ የምትሆን ይሁን ቀጠል ለበ ተናደድ ምን ላድርግሽ እንደው ነስቲና ነይ አሳይ እሺ በኔ ፊት አሁን እንደዚህ አይነት አክት እንድታረግ አልፈልግም ሰማኝ አደርጋለሁ በቃ እኔ ኪል ማድረግ መብት ነው እኮ እሷን አስኪድልኝ ማየቱን ላስጣለኝ ተጋበኝ የት ነው የምትሄደው ሂጂ እሺ አውራ አንቺ ማየቱን ለኔ ያስጣለኝ አውራ የኔኑ አባቱ እሱ ነው አለ አይደለ የወጣ የተደበቀው ሚስጥር ድሮም እኮ ከኔ እየተደበቅሽ እንደምትማግጭ እኮ ግልጽ ነው አይደል ባህርሽ እኮ አውቀዋለሁ እሰይ በይ ዝም ብለሽ ሐላል የወጣ ጉዳይ ነው እሰይ በይ እሰይ በቃ አሁን ደግሞ ተረድሪ ኧረ በእናትህ በስነ ስርዓት አውሪ ምንድነው እዚህ የመጣው ምንድነው በቁም ነገር ፈልጋችሁ አይደል ምንድነው ወደዛ እንዳትጣላ ወዲያ ሰው ሚስት ይዛ አደባባይ ላይ እንደዚህ ግን አንተ ያረጋል እንዴ አይደለችም የራሴ የልጅና እኔ እሱ ሚስት ነኝ ማውራት ተቻልክ ዝም ብለው የሱ ሚስት ነኝ እንዴትሽን በአደባባይ ታውጫለሽ ያንተ ሚስት አይደለሁም እኔ አብርሽ ሚስት ነኝ ኧረ ቁጭ በይ ዝም ብለሽ አቅፈሹ ዙሪ ተሸክመሹ ዙሪ እኔ አንተ ነገረኛ ነህ ብዬ ነበር ሚዲያ ላይ አጉል እንደጨዋ በቸኮሌት ይገዛሻል እዚህ ጎመት ድሮም ሁሉ ነገር ብርቅሽ አይደል እንዴ አሰር እስቲና የኔ ጣፋጭ አሁን በኋላ ትሞዳለህ በኋላ አክት ታረጋለህ እኔ በስነ ስርዓት አውራኝ የኔ ጣፋጭ ጋር እኔ ማጎርስሽ አረ ጃጃሉብኝ ነው ጭስ ሲወጣ ካለ ይታየኛል ኦኬ ሙርት ይዙ ነው እኔ አንተን ስጠራ አብረን ሙርት ይዙ ነው የጠራኝ ምንድነው የምትለኝ አባ ምን ለቁም ነገር ነው አለ ያወራ የተከታተረ ታወራ እሱ በኋላ እንትን ትላላችሁ ቡና እንደ አረ በእናትህ ዞር በል በስነ ስርዓት አውራኝ ምን ነው እንዴ በስነ ስርዓት ምንድነው የምረጋጋው ድራማ ልትሰራ ነው እንዴ ለራስ ጉዳይ ጠራኝ መሰለኛ እኮ በቃ በቁም ነገር ነው አለ ያወራው ጓጓት በል እና ምን ድራማ ልትሰራብኝ ነው እንዴ ሲጀምር ለምን ጠራህ ምን አገባ አንተ ወንድ ያጫውትህ እንጂ ማለት የሰው ሚስት ቀማ አይደል እንኳን ደስ በጣም ነው የምትዋደዱት በጣም ቡንን ይበል አይኑር ካጠገባችን ጠፍት አሜን ከነገራችን ጠፍት አሜን በባለቤቴ ወይም ደግሞ በማማ ጨቢ ቤት ነው ከቻልኩት የተደበቀ ነገር ነበረ ሚስጥር አድርጌ የቆየሁት ግን እሷ ግን ይፋ አወጣችው ነገሩን አቀለለችልኝ ምክንያቱም ልጄ እናት ጋራ ተጣልተን ነበረ ያ ነገሩን በስልክ ፈተነዋል ያለውን ነገር እንዳለ ልቧ ንጹህ ስለሆነ ጥሩ ሴት ናት ባይዘዊ የሆነ አለ አይደል ለነገሮች ቦታ አትሰጥም ቶሎ ነው የምትረዳው ነገሮችን ምናምን እኔ ምን አይነት ልብ እንዳላት እኔ እንጃ ብቻ ፈጣሪ ይሄን ልቧን ይጠብቅልኝ ከሰው የተለየ ልብ ቢባል ራሱ ቀላል አይደለምና ነገሮችን ፈተናል በዛ ላይ ደግሞ ምሰጣ ስጦታ አለ በዚህ አጋጣሚ እንግዲህ ሰርፕራይዝ ነው ማረጋት በጣም የምትወደው ነገር አለና እሷ ስትመጣ ባሳያችሁ ይሻላል ያው ላሳያችሁ ብቻ ግን ያው ለልጄ እናት ምን ይመሰለ ቾኮሌት ይዤላት መጥቻለሁ ልክ እንደሷ አይነት ጣፋጭ ልክ እንደሷ አይነት የሆነ ቀዝቀዝ ረጋ ያለ ቾኮሌት ይዤላታለሁና ይሄን ቾኮሌት ስትመጣ ሰጣታለሁ እንደሷ ነው በቃ የሆነ አለ አይደለ ጣዕሙ ምኑ ለየት ያለ ነውና ለዛ ነው ይሄን ቾኮሌት ተመረጥኩላት ምናምን ቤተሰብ አሉ ዝም ብሎ ቾኮሌት አሉ ግን ይለያል ረጋ ያለች ናት በዛ ላይ ደግሞ ጥፍጥናዋን ለማየት ደግሞ ቾኮሌት አለ እዚህ ጋር ጣፋጭ ነሽ ለማለትም ነው ባለቤት ተብዬው እንግዲህ አሁን የሆነ ውርውር እያለ ነው ዛሬ ባልባልሁን እንደዚህ አሳልፍ ያለው ሙድ ውስጥ ገብቷልና ጠርቶኛል ለምን እንደሚያወራኝ ባላቅም ያው ምናልባት ሲመስለኝ ከዚህ በፊት የተለቀቁትን ቪዲዮዎችን ሲያይ ምናምን ከዚህ በፊት ያሉትን ነገሮችን አይቶ ያ እንግዲህ አንዳንዴ የቀለለ እቃ የሆነ ሲነካበት ነው ውድ የሚሆነው አይደለ እንደዚህ አይነት ሙድ ውስጥ ነው ያለው መሰለኝ ባለፈው ትንሽ ሄዶ ምናምን ጓጓ ሊልባት ሞክሮ ነበረ ያ ካሁን በኋላ ይቀጥላል ብዬ አላስብም ምክንያቱም ካሁን በኋላ እንዲናገራት ወይም ደግሞ ምንም ስልጣን እንደሌለው ከዚህ አጋጣሚ ነግሯለሁ ማለት ነው እሱን ነው እንግዲህ ጠርቶኛል ከዛ በፊት ግን ካሜራ ይዤ ልቅረብ ለምን እንደሆነ
እንደውም እናንተም ትምህርት ይሆናችኋል። ከዚህ በፊት ምንም ያልመሰለ ምንም አይመስላችሁ ነገር ልክ ሲነካባችሁ ምን ያህል ውድ እንደሆነ እንድታዩት ከሱ ትምህርት እንድትወስዱ ብዬ ነውና የልጄ እናትም ትመጣለች። አይደለም አንድ አይደለም ሁለት 10 ራሱ ብትወልድ ማለት ነው የፈለገ ነገር ቢሆን በጣም የምትወደድ ሴት ናትና ለኔ በበኩሌ አይደለም አንድ 10 160 ምናምን ብቻ ሺም ውለጂ። እኔ ግን በጣም ነው የምወድሽ በዚህ አጋጣሚ እና በሷ ምክንያት የሚፈጠር ነገር ካለ አለውለት ካሁን በኋላ በሷ የሚመጣብኝን በአይኔ እንደመጣ ነውና ቀርማ እንድትመጣ ነግሬያታለሁ ማለት ነው። እኔ እስከዛ ቡና እየጠጣው ጠብቃችኋለሁ። እማ ቡና ሲሚ ደግሞ ልጄን ያሳድግልህ በሉኝ እሺ። ልጁ ደግሞ እኔን ቁጭ ነው ከዚህ በፊት ልጅ እኔን ነው የሚመስለው ልጄን ነው የሚመስለው ስትል ነበር ያቺ እንትን ሴትዮና ምንም አይመስልም። ምንም አይመስልም እኔን ነው የሚመስለው። ጣቶቹ፣ አፍንጫው፣ ውበቱ ራሱ እንደኔ ነውና ምን የመሰለ ጣፋጭ ልጅ ነው ፈጣሪ ሰጠኝ። በዚህ አጋጣሚ ልጄን ያሳድግልኝ እናንተም ልጄን ያሳድግልህ በሉኝ እና ቡና በቃ ሱካር አይብዛ የልጅ አባት ነኝ እሺ። ቢላ አሳድግበት እንቀቅ ማለት አለባችሁ ከአሁን በኋላ ሁሉንም ነገር ቀነስ ነው። እናመሰግናለን። አጋጣሚ ደግሞ ቀለበቴንም በዚህ ማድረግ ነበረብኝ ረስቼው ነው። አንዳንድ የወጣትነት እንትን ነካ ያረጋቸዋልና ታይ ላይ ይሄንንም ኖርማል አድርጌ ነው መጣው ተመልጬ ምናምን ከተቻለ እንዲህ ፊት ለፊቷን መላጣ አድርጌ አባት እንትን ነው አለ ሱፍ ነው ማረጋው ካሁን በኋላ በቲሸርት ካያችሁኝ ይቀርሉኝ። ብቻ ግን ሲመጡ እንገናኛለን። ነይ የልጄ እናት የልጄ እናት እንዴት ነው አለሽ? እባክሽ ካሜራ ይዣለሁ ቤተሰብ ይዤ ነው ቡና ጠጥቼ ምናምን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ጥላኝ ጠጣ እንዴት ተዋጠለ ያለኝ ብቻዬን ስቆይ ቡና ጠጣሁኝ ምናምን። አሪፍ ቡና ነው። አይጋብዝሻለሁ አንቺ ነው አይለጥራልሽ። አንድ ቡና ጨምሪ ለማን ቆየሽ እኮ ምንድን ነው? ሰላም ነው ልጃችንን ሳስጠባ ሳስተኛ ተንከባከቢው ልጄን ተንከባከቢልኝ። ኧረ ግድ ነው ባትለኝም ግዴታዬ ነው። ለምን እንደጠራሁሽ ልንገርሽ። እሺ አንድ እንግዳ አለ። ኦኬ ያው እንግዳ ከአሁን በኋላ ከዚህ በፊት ልታውቂው ትችያለሽ። ከአሁን በኋላ ግን ላታውቂው ነው እና አላውቀውም። አንተ ካልከኝ እኔ አላውቀውም። አታውቂውም ከአሁን በኋላ ምናምን እንግዳ ነው አምለው እንግዳ እሺ እዚህ ጋር ጠርቶኛል ጠርቶኝ እሱ ነው መጀመሪያ ላውራ ምናምን ፈልጋለሁ ምናምን ብሎኝ አይቀርም ልንገርሽ ዝም በይሽ አሁን በማያውቅ ሙድ እኔም ብቻ ነው የጠራኝ ምናምን ብቻ እዛ እንትን እንላለን እና እኔ ለምን አስፈልጋለሁ አንተ እኔ አሁን ለምን እንደፈለኩሽ ልክ ሲመጣ አሳይሻለሁ ለምን እንደፈለኩሽ ማለት ነው እና እንደ ሚስጥር በቃ ሚስጥር ነው ላንቺ እና በቃ ታስፈልጊኛለሽ ከጎኔ አንቺ ከሌለሽ ደግሞ ያው ባዶ ነኝ እኔም አንተ ከሌለ ባዶ ቀፎ ምንም የሌለ ባዶ ሻንጣ በቃ ለዛ ነው የፈለኩሽ ይመጣል ከዛ በኋላ ሲመጣ ያለውን ነገር የታየኝ እየመጣ ነው ከለማር እሺ እኔ ልቀመጥ ልቀመጥ ምንም አያመጣም አንተ ምንድነው ብቻህን አልተባባለም እንዴ ምንድነው ሰው ይዘመጣል ገና ከመምጣት ጓጓት በል እዚች ጋር እሺ በእናትህ የሆነ አሳይ የኔ እናት አሳይ እንዴት ነው ጣም ተመቸሽ? ኧረ ሲጣፍጥ ሲሸት ደስ ይላል በጣም ለማድረግ እየሞከርኩ በጣም ላንቺ ያሉና ጣር እንደዚህ እንያዘዋ እንደዚህ ላንተ ጠላታችንን እንደዚህ ቡነን ይበል አይኑር ካጠገባችን ጠፍት አሜን ከነገራችን ጠፍት አሜን እንደዚህ ጭስ ጅኒው ሴጣኑን እንዳለ ይዞልን ብን ይበል ዘንባሙላ እኔና ጠጣች ምንድነው የምትለው ዘንባሙ እኮ ብቻህን እኮ ነው ምንድነው ብቻ ምናምን አትበል አንሰለ ካሁን በኋላ እኔ ያለሁበት ቦታ እሷ አጠፋም እሷ ያለች ቦታ ደግሞ እኔ አጠፋም አየሁላችሁ እኮ የፍቅር ቄጤማችሁን አደባባይ ላይ ስትረጩ ደስ ሲል ቆቀላማስ አማሳሱን ድሮም ሴት እዚህ ቡት ሰው እየለቁም ነገር ነው ቁጭ አድርግና ለስለሰው አትንካኝ ትኩስ ነው ደስ የሚለው ለቁም ነገር ነው አለወራ የተከታተረ ታወራ እሱ በኋላ እንትን ትላላችሁ ቡናው እንደ ኧረ በእናትህ ዞር በል በስነ ስርዓት አውራ ምን ነው እንትራስ እንዴ በስነ ስርዓት
ምንድነው የምረጋጋው? ድራማ ልትሰራ ነው እንዴ? ለራስህ ጉዳይ ጠራኝ መሰለኝ እኮ በቃ ቁም ነገር ነው አይደል ያወራው? ጓጓት በል እና ምን ድራማ ልትሰራብኝ ነው እንዴ? ሲጀምር ለምን ጠራህ? ምን አገባ አንተ ወንድ ያጫውትህ እንጂ ማለት የሰው ሚስት ቀማ አይደል? እንኳን ደስ በጣም ነው የምትዋደዱት። በጣም ምንድነው አለ የምፈልግ ቆይ ከዛ በፊት ግን የኔ እናት አንድ ነገር ላንቺ ልሰጥሽ ፈልጋለሁ የኔ ጣፋጭ። ኧረ በእናትህ ድራማ ሌላ ቦታ ስራ። ሰው ያትንካኝ እኔ ቁም ነገር ፈልጌ ነው የጠራው። ታወራለህ እሱም በኋላ እኔ በሌለውበት ስጣት። ለምን ነው ሲያከብረኝ የተናደድከው? እዛው ብቻችሁን መከባበር ትችላላችሁ እንዴ? ቾኮሌት ላንቺ ነው አንቺ ድራማ የምትሰሩ ይሄ ተናደደ እንዴ? ነይ ምንድነው? ኧረ አይነካሽም ጣፋጭ ዳንቺ ያልሆነማ ምንም። እሺ አንተ እኔ በቁም ነገር ነው አይደል የፈለግኩ? እሱም በኋላ ትሰጣታለህ። ለምን ነው የማታወራኝ እኮ? አስቀምጥና ትሰጣታለህ። እኔ በኋላ ታጎርሳታለህ። ጆሮ አንተ ጋር ነው አይደለ? አሁን ሐሳቤን ወደ እኔ ሰብስበው አውራኝ። ሳትነካኝ አውራኝ። አትጣላ አሁን ሳትጣላ። አይ ይኸውልሽ እኮ ጉድሽን በቃ እንኳን ነው ምን እዚህ ጋር አልጋ ይነጠፍላችሁ? ይነጠፍልን ቢሆን ደስ ይለናል። አንጣላ በጣም ተዋደዱ የለ እንዴ? ለምንድን ነው የፈለከኝ አባቴ? አንተ ትጣላዋለህ አባቴ? ማንን? አልጋው ይነጠፍ እዚህ ጋር። ኧረ ደስ ይለኛል እንጂ እኮ አስነጥፍልን። በጣም አለ አልጋው ሲመጣ ዶሮም የሴት ባለጌ አንቺ ምን ይጠበቃል? ዶሮ አይ በቃ አለፈ። በየአደባባይ እንደዚህ ወንድ ይዞ መዞር ወንድ መቀየር በቃ እንደ ትልቅ ነው። ዝም በል በእናትህ። ስለሷ አሁን እኮ ማውራት እንትን የለሽም አቅም የለሽም። ገና በተራ በቸኮሌት ይገዛሻል። እዚህ ጎመጥ ድሮም ሁሉ ነገር ብርቅሽ አይደል እንዴ? አሰር እስቲና እኔ ጣፋጭ አሁን በኋላ ትሞዳለህ። በኋላ አክት ታደርጋለህ። እኔ በስነ ስርዓት አውራኝ። እኔ ጣፋጭ ጋር እኔ ማጎርስሽ አረ በጅሳበ እስቲ ምንድን ነው የምትጃጃሉብኝ? የሆነ ሰው ጭስ ሲወጣ ከላይ ይታየኛል። ኦኬ ሙርት ይዙ ነው። እኔ አንተን ስጠራ አብረን ሙርት ይዙ ነው የጠራኸኝ? ምንድን ነው የምትለኝ አባ? ምንድን ነው በስነ ስርዓት የማታወራኝ? ምንድን ነው የፈለግከው? እኔ ፈልጌ ነው አለ የጠራው። እሺ ለምን ፈለግከኝ? እና ምንድን ነው እዚህ ጋር የምታንጸባርቀው? ምንድን ነው ሾው የምታበዛው? ሰማለህ ጆሮ አንተ ጋር ስለሆነ ችግር የለም። ኦኬ እንደዚህ ቪዲዮ ምናምን ካሜራ ይዛችሁ ሴት ልጅ መንከባከብ ምናምን እንደ ትልቅ ነገር እያደረክ ነው። ይሄንን እንድታውቀልኝ ፈልጋለሁ። ባይዛው ሴት ልጅ ምን አይል እንክብካቤ እንደምትፈልግ ልግናሽ እንጂ እንክብካቤማ እኔ ጋር አላየልሽ እኔ ነው አውራኝ አላየችም። አንቺ ባታይ ቤተሰብ ምስክር ናችሁ ስለ ነገር እንዳደረኩልሽ። ነይ አትስሚ። አሁን ጆሮሽ ድፍን ነው አሁን። እሺ ለምንድን ነው የፈለከኝ አሁን? ባይዛው ማለት ነው። እሺ አሁን በኋላ ትጃጃላለህ አንተም ብትሆን። እኔ እኮ ከልጄ እናት ጋራ መጫወት አትከለክለኝ። በቃ ልጅህንም ምንም ኧረ ምን በወጣሽ ኧረ ምን በወጣሽ ቢይ አንቺ ለራስሽ ከፈለገ ሰጠዋለሁ እዚች ጋር አንቺ እንድታጎርሽ አይደለም። አውቄ ነው አቢል ልመልስበት ነበረ። ነይ ኧረ ወይ ቅሌትሽን በአደባባይ እንደ ጀግንነት ታወሪያለሽ። አንተ በስነ ስርዓት እኔ ጊዜ የለኝም። በስነ ስርዓት በስነ ስርዓት አውሪ። ምንድነው እዚህ የመጣው? ምንድነው በቁም ነገር ፈልጊያችሁ አይደል? እንዳትጣላ እዚህ የሰው ሚስት ይዛ አደባባይ ላይ እንደ ጀግና እንትን ያደርጋል እንዴ? አይደለችም። የራሴ የልጅ እናት እኔ እሱ ሚስት ነኝ። ማውራት ተቻልክ ዝም ብለው የሱ ሚስት ነኝ። ቅሌትሽን በአደባባይ ታውጫለሽ። ያንተ ሚስት አይደለሁም እኔ አብርሽ ሚስት ነኝ። ኧረ ቁጭ በይ ዝም ብለሽ አቅፈሹ ዙሪ ተሸክመሹ ዙሪ። እኔ አንተ ነገረኛ ነህ ብዬሽ ነበር። ሚዲያ ላይ አጉል እንደጫወተ ይሰራል። ምን አናደደ? እኛ ዛሬ እንስቃለን። ቁጭ በይ አንቺ እኔ ቁጭ በይ። ይሄ ተራ መሆንሽን ነው የሚያሳየው። እሺ እንኳን ብልግናሽን ነው የሚያሳየው። እንኳን ቢያንስ ለወንድ ክብር የሌለሽ ወንድ መራት አልፈልግም። በእናትህ ስነ ስርዓት የሰው ሚስት እያናዛት እንደ ጀግንነት የምታወራው ዛሬ ነው እንዴ? ሚስት እንደሆነች ትዝ ያለ እኔ ተሸክማ ዙር ነይ ለፊት ላይ ልሸከማት ስከሳ ይሻልም ትሰበረብኛል። ጀምሬ ስፖርት ያሰራኛል ብሽቅ ይበል እንዲህ ጠላትሽ ካሁን በኋላ ኧረ አንተ የወንድ አሰዳቢ ነህ። ኧረ በስመ አብ እናት ስማ፣ በአንድ ቸኮሌት እዚህ ሴት ልጅ ማሳመን ብር ቸኮሌት ይሁን ፍቅሩ አንቺ በምንም ነገር አይ የፈለክበት ጉዳይ ነው። እኔ ነው አይደል የፈለክ እኮ እሷን አስኪድልኝ ማየት ሁሉ አስጠላኝ። ተጋበኝ። የት ነው የምትሄደው? ሂጂ። እሺ አውራ። አንቺ ማየት ሁሉ ነው ያስጠላኝ። አውራ አሁን አውራ። እስከ ዛሬ እንትኖችን እያመጣ እሷ ፊት ለፊት
እንደዛ ሲሰራራ ምንም አላልኩም አይደል? ያን ጊዜም እኮ ነገርኩህ። ምንድነው የምትወዳት ከሆነ ወሰዳት። ወሰርኳት። ምንድነው አጉል ሾ ወሰርኳት። በቃ እንዲህ ወሰርኳት። ወሰርኳት። ንጹህ ወንድሜ ነው ስትያል ነበር። ንጹህ ወንድሜ ነው ስትያል ነበር። አያ አይደል እንዴ? ምንድነው እንደዚህ ሚዲያ ላይ መሰከሽ? ተቀየረ በቃ። የኔኑ አባቱ እሱ ነው አይደለ? የወጣ የተደበቀው ሚስጥር ድሮም እኮ ከዚህ እየተደበቅሽ እንደምትማግጭ እኮ ግልጽ ነው አይደል? ባህሪሽ እኮ አውቀዋለሁ። እሰይ በይ ዝም ብለሽ ሐላል የወጣ ጉዳይ ነው። እሰይ በይ እሰይ በቃ። አሁን ለማናደድ አክት እያደረጋችሁ ነው። ምንም እኮ የሚያናድ ነገር ለምን የምትናደደው? ግን ዘሞስት በቃ ምን አግብቶ ነው የምትናደደው? ሴት እንደሆንሽ አየሁሽ። ቆይ ምን አግብቶ ትናደዳለህ? ይመለከታል ብለሃል። እሱ እኮ በዲኤንኤ ተረጋገጠ። ዱርዬ እንደሆንሽ እኮ ታየልሽ እኮ ወንድ መቀየር ልምድሽ እንደሆነ ታየልሽ። የልጄ እናት ናት አይደል? አሁን ላይ እሰይ ዝም ብለሽ አንቺ በቃ አሁን አመንኩኝ አይደል? ልጁ የኔ ነው አይደል? የኔ ተባለ ፈጣሪ እንትና ላይ በሰፈር ወጣጤ ሰውን እንደምቀይር ያውቃል። እሰይ በቃ ሁለት ወጣጤ ለምንድን ነው የፈለከን? ጊዜ የለኝም ካንተ ጋራ ማለትም ከልጄ እናት ጋር ብዙ ነገር ማሳለፍ ስለምፈልግ ከኔ ጋር ምንድነው ያለ ችግር ግን ጊዜ የለኝም። አሁን ቶሎ የምታወራኝ ነገር ከኔ ጋር ምን አይነት ችግር የለኝ። ከኔ ጋር ምንድነው የምትፈልገው ማለት ለምን በግልጽ አንተ የፈለከኝ አይደለ እኮ በቃ አደባባይ ላይ ምናምን እንደዚህ የምታወጣው ምንድነው? ምን አገባ? እኔ ከሷ ጋር ነው አይደለ? በቃ እኔ አንድ ቀንም የሆነ ጊዜም እንደ ትዳር ሚስቴ ነበረች እኮ። አሁን ምንድነው አሁን እኮ አይደለችም። አሁን አይደለችም። አሁን ክዳታል አይደለ? እሱማ እኔም እያለሁ ወተሽ ቤት እያልሽማ የት እንደምታድሪ እኮ የታወቀ ነው። በቃ እሱ ጋር ነበር እኔ ጋር ነበረች እስከዛ። አሁን ደግሞ ይሄንን ሲኒ ነው አናትሽ ላይ የምሰብረው። ወንድ ነህ ባለፈው እንዳለ እየመታኝ ወንድ ነህ። ብቻ ለምን እንደፈለከኝ ቶሎ ቶሎ አውረታ ብትሄድልን ደስ ይለናል። እኛ ብዙ የምናሳልፈው ነገር ለልጃችን የምንሸምተው ነገር አለ። ሱፐር ማርኬት እንሄዳለን። ልጅ ያልሆነ ልጄ ነው ብዬ ሰንከባከበ ሰንተ ነው እስከዛሬ ያሳለፍከው። እናደርግልሃለን። ምን ገዛለህ ሲጀመር? አሬ የሆነ ፓምፐርስ ወተት ከራሴ ነው ለኔ የሆነ አራስ ሁኜ አንድ በጋ መጣ። በስንት መከራ መልስ ለራሱ በላ አይደል? ለራሱ በላው ነገር አደባባይ ላይ ተወራለች። ሆዲን ምናምን ይዞ መጥቶ በሉት በጉንም። እኔ አንቺ ራሱ እንትን የሚሉሽ ሰው ነው የሚገርመኝ። አሁን አንተ አምናት ነው ከሷ ጋር የምትሆነው? ነገ አንተም ላይ እንደዚህ ነው እሺ የምትሆነው? ተሆን ቀጠል ለበል ተናደድ ምን ላድርግሽ? እንደው ነስቲና ነይ አሳይ እሺ ከኔ ፊት አሁን እንደዚህ አይነት አክት እንድታረግ አልፈልግም። ሰማኝ? አደርጋለሁ። በቃ እኔ ኪሎ ማድረግ መብት ነው። እንደዛው በየጉራንጉሩ እየተደበቀ ካሜራ ይዘህ እንትን በል አደርጋለሁ። አንተ እዛ እንትን ይዘህ ስትመጣ እሺ። አሁን እኔ ራሴን ማክሰው ነኝ። እኔ እንዲህ እንዳንቺ አደባባይ ላይ እናጣጥምበት ምንድነው? አሁን እሺ አሁን ቁም ነገር አውራ። ልጁ አብርሽ ነው ብላችሁ መጣችሁ አይደለ? ለዛ ተቀበለ እሱ። ለዛ እኔም ደግሞ ለሚገባኝን ፍቅር ልጁ ከሆነ ምንድነው ድራማ መስራት የሚያስፈልገው? ምን እንዳበደሽ ያደርጋል? ምን እንደጨለለሽ ያደርጋል? ቀላል አብዳል የልጅ አባቱ ልጅ አይደለም ስትል አልነበር? ልጅ አይደለም ማለት አመንኩ የልጅ አባት ሆንኩኝ። ደስ አለኝ። ያረከውን ስራ እያወቅህ ምንድነው የማታምነው? ፈጣሪው ተመስገን የልጅ አባት ስላደረገ። ምን አገባሽ አንቺ? እኮ ከኔ ጋር አይመለከትም። ተናገርና ሂድ። አንቺ እንዲህ በጥፊ እንዳልልሽ እስኪ ለቀኝ በእናትህ እንደዚህ እንዳልገባለሽ ጣፍጥፊያችሁ እንዳልልሽ በቃ ተናግረህ ሂድ። ይሁን እንዳልልሽ በእናትህ ዝም በል በቃ አቡቡ ምንድን እንዳልልሽ እስኪ ለቀኝ አንተ እንዲህ እንዳልገባለህ ምን ነው አይደለ? ሰማናል ትልሻለሁ። እሺ ለቀኝ አንተ እንዲህ እንዳልገባለህ ይሞትብሃል። ውር አትበለሽ። እኔ እዚህ ጋር አንቺ ለቅኝ። እሺ አለከው ይሞትብሃል። ድሮም ወንድ መቀየር የለመደች ሴት እንደዚህ ነው ወሬዋ። ብዙ አታወራ። እኔ አንተን አለቀም። አንቺን ደግሞ እሰራልሻለሁ። አውራውን ምንድን ነው የፈለግህ? እንደውም አልናገርም። እሺ እኔ አንተን ብቻህን አክብሬ ነበረ ግን እሰራላችኋለሁ ሁለታችሁም። ንገረንና የምትሄደው ና። ለምንድን ነው የፈለግህ? አታወራም? አያወራም? ጨረስክ? አያወራም እንዴ? ኧረ ቁጭ በቃ ለምንድን ነው? ቁጭ እንኳን ሄደ። ግን እኔ ያሰብኩት ነገር ተሳክቶልኛልና ለምንዳው እንደመጣ መስማቱ ራሱ ይረብሽኝ ነበረ። በዚህ አጋጣሚ አውቄ ነው ቤተሰብ ጊዜ ያሰጠው። ፍንጭም ቦታ መስጠት የለብንም ለነሱ። አውቄ ነው እንደዛ ያደረኩትኝ። አልፈለኩም ነገሮች ምንም አይነት ማለት ነው ኦቨርአክት ምናምን ነገር ያደረግነው ያው ለነሱ ነው ብቻ። እኔ አውቄ ነው እሺ እንጂ የሆነ መስማት ብፈልግ ኑሮ ትኩረቴን ወደሱ አደርግ ነበረ። ብቻ ግን መጥዩ ነገር አለ። እኔ ምንም
በቃ ብቻ መፈንጫቱ ትንሽ እንትን ያላሉ አለልሽ ካሁን በኋላ ስለሆንከኝ ማለት ነው። ማንም እንዲናገርሽ ምን እንዲል አልፈልግም። ቤተሰብ በዚህ አጋጣሚ በጣም ነው እኛ ቡናውን እንደጋግም በጣም ነው የሚጣፈጠው። እዛ የምትላቸው ነገር ካለ ምንም የምላችሁ ነገር የለም። በጣም ነው የምናመሰግነው። እኔ ላጉርስ እንስበረው ተሰበረ። እስቲ ደህና ሁኑ። እኛ እንበላለን። ባይ